በዚህ ተለክታችሁ መጠኑ ካነሰ የደም ማነስ አይባልም። ይህ ምስሉ ላይ የምትመለከቱት ስፋይግሞማኖሜትር ይባላል። የደም የግፊት መጠንን ለመለካት የሚያገለግል ነው። በዚህ ተለክታችሁ መጠኑ ሲያንስ ዝቅተኛ የደም ግፊት ይባላል። መጠኑ ሲበዛ ደግሞ ከፍተኛ የደም ግፊት ይባላል። የደም ግፊት የምንለው ልክ ውሃ በቱቦ ላይ በሚያልፍበት ሰዓት ላይ ኃይል ወይም ፕሬሸር ኤግዘርት አድርጎ እንደሚያልፍ ሁሉ ደምም ከልባችን ተነስቶ በደም ስሮች አማካኝነት በሚዘዋወርበት ሰዓት ላይ የደም ስሮች ላይ ኤግዘርት የሚያደርገውን ፕሬሸር ወይም ኃይል ነው የደም ግፊት የምንለው። የደም ማነስ የምንለው ግን ቀይ የደም ሕዋሳት ውስጥ የሚገኘውን ኦክሲጅንን ኬሪ ለማድረግ የሚያገለግለው ሄሞግሎቢን መጠኑ ሲያንስ የሚፈጠረውን ነው የደም ማነስ የምንለው። ይህም እጃችን ላይ ደም ተወስዶ በሚደረግ ምርመራ የሚታወቀውን ነው የደም ማነስ የምንለው። ስለዚህ የደም ማነስና ዝቅተኛ የደም ግፊት የተለያዩ መሆናቸውን ልናስተውል ያስፈልጋል ማለት ነው።